ሄሎ ሳፋሪኮም ነው? አዎ ነው። ምን ልርዳዎት ደንበኛችን? ዋ እንዴው እናንተም እኮ የኢትዮ ቴሌኮምን ምክር እየሰማችሁ ባለጋችሁ። ጓደኞች ካፒቴን ሆነዋል። ያረቄ ካፒቴን ሆይ እኔ እኮ አሁን በጣም ተሳስቻለሁ እያልኩ እንዴ። ለምን ሞጣ? ምን ልሰራ መጣው እያልኩ ያው ለመለመን እንጂ ሌላ ምን ልሰራ ትመጣለህ? አንተ ለማይ ልጅ እኔ ለምኝ አላቅ ውጣ። አንተ የደንቆሮ ልጅ ውጣ። አሰጣ ኮተታ አነዳለሁ። አንጎልክን ነው ማስፈነጥርልህ በሽጉጥ ባገኘው። ታዴ አቤት። ዛሬ ቀን ስንት ነው? ወሊሶ ነው የምትኖረው? አዎ። መቼ ነው የምትሄደው ወሊሶ? ነገ ነው የምትሄደው? አዎ። ዛሬ ስንት ነው? 21። አዎ። ከዛ ነገ ስንት ነው? 22። ሰኞስ? 23። ዛሬም ነገም አይቆጠርም። ከሰኞ ጀምሮ 23 ብለህ ቁጠር። አሜን። ይኸው እንግዲህ አሜን አሜን። የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ። መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምፅ። ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። ሄሎ እኔ እኮ አሁን በጣም ተሳስቻለሁ እያልኩ እንዴ። ለምን ሞጣ? ምን ልሰራ መጣው እያልኩ ያው ለመለመን እንጂ ሌላ ምን ልሰራ ትመጣለህ? አንተ ለማይ ልጅ እኔ ለምኝ አላቅ ውጣ። አንተ የደንቆሮ ልጅ ውጣ። አሰጣ ኮተታ አነዳለሁ። አንጎልክን ነው ማስፈነጥርልህ በሽጉጥ ባገኘው። ቡቡቡ አይት ገደልኩኝ መዲያው ስር ውሸት ከሆነ ሚስቴ ተመስክር። 50 ቢወለድ 50 ነው ሆዱ ቀለብ ነው ጉዱ። ጀግና ከሆነ አንዱ ይበቃል። ማንንም አልሰማ